የፋኖ መሪዎች የክርስትና ቄሶች ሆኖ ለመምሰል በሚመስል መልኩ ዳዊት እየደገሙ ፎቶ ተነስተው ይለቃሉ። ቤተክርስቲያን ውስጥ ገብተው ሲያስቀድሱ ይታያሉ። ከቤተክርስቲያን ሚሽን ሲሰጣቸው ተቀድሰው ተባርከው ሲወጡ ይታያሉ። እና ይሄን ስትመለከት ይሄ እንቅስቃሴ የአማራ ህዝቦች እንቅስቃሴ ነው ወይስ የኦርቶዶክስ ኃይል እንቅስቃሴ ነው ብለህ ጥያቄ ትጠይቃለህ። እኛ ኦርቶዶክሶች ነን ወይም ለኦርቶዶክስ የቆምነን ነን፣ ከኦርቶዶክስ ውጭ ያለ ኃይል ደግሞ ስጋት ነው የሚለውን በሚገልጽ መልኩ የፌዴራሉ መንግስት የእስላም መንግስት ብለው ናሬት ያደርጋሉ። አብይ አህመድ አሊ እስላም ስም ያላቸው ሰዎች ስልጣኑን ከያዙ በኋላ በኢትዮጵያ ውስጥ ሰላም ጠፍቷል፣ ክርስቲያን በስደት ላይ ነው ያለው፣ ራሷ ቤተክርስቲያን ስደት ላይ ነች፣ ኦርቶዶክስ በያለበት እየተሰቃየ ነው፣ እየተንገላታ ነው፣ እየተፈናቀለ ነው፣ እየተገደለ ነው የሚል ናሬሽን ይፈጥራሉ። ለዚህ ሁሉ ተጠያቂው ደግሞ የእስላም መንግስት ነው የሚል ናሬሽን ይፈጥራሉ። የዛን ጊዜ ምን ይፈጠራል? በክልል ውስጥ ያለ ሙስሊም ማህበረሰብ የስኬፕ ጎቲንግ እጣ ፋንታ ያጋጥመዋል። ስኬፕ ጎቲንግ ማለት ተፈራጅነት ወይም ደግሞ የሚሟከክበት ማለት ነው።